አመት እኮ ተዋጋን። 30 አመት ተዋጋን፣ ደማን። ውጊያ መቼ ተለየን? ፍትሃዊ አይሆንም። ፍትሃዊ ማለት በህዝቡ ፍላጎት የህዝቡን ፍላጎት መሰረት አድርገው ነው። ፍትሃዊ አይሆንም። ምክንያቱም የህዝቡ ፍላጎት አይቀበለው። በእነሱ በኩል ፍላጎታቸው ስለሆነ ፍትሃዊ ይሆናል። ፍትሃዊነቱን ረግጦ የሄደ ደግሞ 30 አመት ተዋግተን እስካሸንፈን ድረስ ጠበቅን። ወደ ሰላም መሄድ ነበረብን። ሌላው በአፍሪካን ዩኒየን ቻርተር ብትሄድ የአፍሪካን ዩኒየን ቻርተር በኮሎኒ ጊዜ የነበሩ ድንበሮች ይጸናሉ ነው የሚለው። ስለዚህ ኢሊጋልም ይሁን ጀስቲፊኬሽን የለው፣ ፖለቲካልም ይሁን የህዝብ ፍላጎት እስካለ ድረስ ጀስቲፊኬሽን የለው፣ ሚሊተሪም ቢሆን የድል አድራጊነት ብርሃን የለው። እንኳን የሁሉ የኢትዮጵያ ብረት ይዘው 7 ብረት ይዘው አልቻልናቸው። ፍትሃዊ ለነሱ ፍትሃዊ ነው። ስለዚህ በምን መልክ ይምጣ ቢባል ሚሊተሪሊ ቢባል ማለት ነው የፕሪንሲፕሉ ይቅር ብንል የህዝብ ፍላጎት ህዝቡ ፍላጎት ራሱ ይወስን የሚለው ብንተው ማለት አባቶቻችን በፈክር ይዘን ቢላለ ሰው ጥይት አውርሶ ብንል አንችላቸውም ነበር። ባዶ እጃቸው ሆኖ እያሉ አልቻልናቸው። ሚሊተሪ ፕራክቲስ ኢትሰልፍ